ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock። 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው። ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። እውነት ሶፊ ናቶ እያስያዘችኝ መተት አሰርተሽብኛል ወይ? ሌላ ምንድን ነው ጥያቄ? ባጭሩ እንዲህ ብቻ ብለሽ በልብሱ ነው እንግዲህ አሁን ያነ ልብስ ነው ጠንኪዞብኝ አሰርታብቻለች። እሺ አንድ ሁለተኛ ደግሞ ሶፊ እንዳስያዘችሽ አውርታለች ለቤተሰቦች። ሁለት ሌላ ምን አድርጋሻለሁ? ሌላ ደግሞ የተበደረችው ብር ስንት ነው? ሌላ ሀተታ ኮተት ከምናወራ ይህና ብር ተበድረሽኛል፣ መተት አሰርተሽብኛል፣ ሶፊ እንዳስያዘችኝ ለቤተሰቦች ተናግረሻል። በዋትሳፕም ከሌላ ሰው ጋር ያወራሽው ያመንሽበት አለ። ስለዚህ ምን ሶፊም ትጠራ እሷም ትከሰስ። ኦልሬዲ አለፈ። የዛሬ 2 ዓመት ነው ያስያዘችሽ ሶፊ። አለፈ አይደል? አለፈ። እንደዋለ እሺ። ከፈቱም አሁን ፈቱም ምንድነው የሚጠይቅሽ? የሚፈልጓል? ኧረ በእናትሽ ተይ ግን አርጋ መተት አሰርታ ለምን ላከችብኝ? አንድ ጥያቄ። አንድ ለምን መተት አሰራሽብኝ? ሁለት ሌላስ? ሁለተኛ ታምሜ ቁርአን ቤት ስሄድ በሽሮ እዛው ኩዌት እያለሁኝ መተት አሰርታ እንዲያበላችኝ አየሽ። አላይቴ ላይ አሁን መተት የተሰራብኝና ወደ ራሴ የተመለስኩበት ማለት ነው። በምንድን ያወቅሽ? መተት ኩዌት ላይ በሽሮ መተት እንዳበላችሽ በምን አወቅሽ? በሽሮ ነው የበላሁት እኮ። ማን ነገረሽ? ቁርአን ስታስቀሪ ለፍልፈሽ ቀርተሽ ነው? አዎ ቁርአን ቤት አለ። 1 ወር ከምናምን ነው ቁርአን የተቀራብኝ። ጸበል ሄድኩኝ። አሁን ለራሱ ጸበል አልጨረስኩም፣ ቁርአን አልጨረስኩም። ክላሽ አያረግም ቁርአንም ጸበልም አንድ ላይ ከሁለት አንዱ። ለምን ታውቂያለሽ? አይባ ለምን ታውቂያለሽ?